አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዲና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ሀባይብ ዛሬ ደግሞ በለበላ ልጠብስ ነው ማለት ነው። ተስር ሳላሳያችሁ ቀረሁ። በነገራችን ላይ ድንችና ካሮት አለ፣ ሽንኩርትም አድርጌበታለሁኝ፣ ቃሪያም አድርጌበታለሁ ማለት ነው። ቃጠል የሚያደርግ ነገር እንትን ስለምን ማለት ነው። ከዛ ባህራት፣ ከዛ ምንድነው ኩርኩም ማለት እንትን ማለት ነው። እርድ አድርጌበታለሁ። ከዛ ዱቄት ነው ያረኩበት። እርዱን ላሳያችሁ ነበረው እንዴ ማለት ነው። ባህራትም አለው፣ ማጅም ትንሽ እያርጌበታለሁኝ፣ የወጥ ቅመም ማለት ነው። ከዛ ዘይቴም እዚህ ጋር እንደምታዩት ግሏል። ላውካና እንዴት እንዲሆን ላሳያችሁ ማለት ነው። ድንገት ነው የመጣልኝ ሀሳቡ። ያው ለልጆች ወደ ስለምሰራው እስኪ ለምን አላሳያቸውም በሚለው ድንገት መጣልኝ ማለት ነው። ሀባይብ እንደምታዩት እንደዚህ ሆኗል ማለት ነው። ሲቦካ እንደዚህ እርዳማ ሆኗል ማለት ነው። እንትን ነው እንዲመሰላችሁ ቀይ ቃሪያም አለው። ዞሮ እርዳማ ሆኗል እንደዚህ እንደምታዩት ማለት ነው። ዘይቴ ይጋልና ይሄ ሲግል አውጥቼው ትንሽ በረድ ብሏል። በጣም ስለጋለብኝ ይጋልና ዝራ ያደርገዋለሁ ማለት ነው። ብቻ አሪፍ በለበላ ነው የሚሆነው። የኢንዶኔሲያዎች ጥሪት ኢንዶኔሲያዎች ናቸው ያስተማሩኝ አረብ ሀገር ላይ የነሱ ጥሪት ነው እላችኋለሁ። ሀባይብ አረጋታለሁ። ከዚች ጋር እንደዚች በትንሿ እንደዚች የቦል አረጋታለሁ። በአንድ እጅ ሆኜ ነው ይቀርታ። እንግዲህ እንደዚህ ካደረኩኝ በኋላ በማንኪያ ይደረጋል። በነገራችን ላይ ግን አንድ እጅ ሆኜ ነው የማውቀው፣ በማንኪያ ነው። ሳህናውን በአንድ እጅ ይዤ በአንድ እጅ ማንኪያውን አድርጌ ከዚህ ተጥጉ በኩል ልትሞጣጥ እያረኩ እንደዛ ነው የማውቀው ማለት ነው። ግን ካሜራ በአንድ እጅ ይያለሁኝ አለ ሁሌ ሀለን እንደዚህ ጠቅለል እያረኩ ውብ አደርገዋለሁ። እንደምታዩ እንደዚህ ነው ማለት ነው። ሀባይብ እንግዲህ እንደምታዩት ካሜራው ዙሯል። በቃ እንደዚህ ነው። ይሄው እንደምታዩት እንግዲህ በዚህ መልኩ እንደዚህ ተጠናቋል ማለት ነው። ብቻ አልበሰለ እንደምታዩት ሲያዩት ግን ካሜራ ላይ የበሰለ አይመስለኝም። ምርጥ ነው፣ በስሏል። አሁን ጠጉር ማሰሪያ ይደረጋል። እዚህ ላይ አሁን ጠጉር ማሰሪያ ይደረጋል። ጉዲ እየበላን ነው ማለት እና ሀባይብ ይህንን ይመስላል ማለት ነው። ይሄንኛው ደግሞ በዚህ መልኩ እንደዚህ እየበሰለ ነው ማለት ነው። በለበላ ነው። በለበላ እንግዲህ ብዙዎቻችሁ ታውቁታላችሁ፣ አረብ ሀገር ላይ ያላችሁ ሰዎች ማለት ነው። የኢንዶኔሲያ ምግብ ነው። ኢንዶኔሲያዎች ናቸው ያስተማሩኝ እንደነገርኳችሁ ማለት ነው። እና የሴትዬ ልጆች በጣም ነው የሚወዱት። ትንሽ ቤት ገብቼ ይሄንን አንድ ቀን አሳይቻቸው በቃ ከዛ ወዲህ በለበላ ሰሪላቸው ነው የሚባለው ማለት ነው። ለማንኛውም በጣም አሪፍ ምግብ ነው። ተመችቶኛል፣ ወደዋሉ። ቀጠል ሲያደርግ በበርበሬ ምናምን በጣም እንትን የሚለው ቃሪያ ማለት ነው፣ በቃሪያ እና ሀገራችን ላይ እንግዲህ ሁሉም ነገር አለ። ኑሮ በዘዴ የሚባለውም ብቻም ሳይሆንም ያው አለ፣ ሁሉም አለ ማለት ነው። ዘይቷን ደግሞ ይችን ጥንፍፍ አረግና አስቀምጥና ለቀጣይ መጥበሻ ትሆነኛለች። ይሄ ነው እንግዲህ ኑሮ በዘዴ ማለት ነው። አስቀምጣታለሁኝ በግጣም ባለው ዕቃ ግጥም አድርጌ አኖራታለሁኝ። ቀጣይ ስጠብስ ደግሞ ነገ መልሼ አረጋታለሁ። በለበላ ሳይሆን ብቻ የሚጠባበስ ነገር ቦምቦሊኖ፣ ማሳምቡሳን በቃ ሁሉንም ፈጣይር ነገር የሚጠበስ ነገር ስጠብስ ከዚሁ ከዘይቴ እጠብሳለሁ ማለት ነው። እና ዘይቱ ራሱ ዘይት አይበረክትም ምንድን አይልም ይባላል፣ ግን ይበረክታል ማለት የኛ ሰው አሁን ማለት ነው። እዛ ሀገር የኢትዮጵያ ሕዝብ አብዛኛውን ይህን ዘይቱን ማስቀመጥ አይችሉም። ገባችሁ? በቃ የግድ ወይ ማለቅ አለበት ወይ ጠብ እያረጉ ምናምን ነው የሚጠቀሙት። ዘይቱ ተርፎ ይሄ አገልግሎት አይውልም ነው የሚሉት ማለት ነው። ግን ያው ባለማወቅ ነው። የሚያውቅ ሰው ይሄን እንትን አይልም፣ ባለማወቅ ነው አብዛኞቻቸው። እንደዚህ አሁን እዚህ ባሳያቸው የሚበልጡት የአረብ ሀገር ምናምን ነገር ያላዩ ሰዎች ከሆኑ ይህን ዘይቱን አይጠቀሙትም። በዘይት ጨዋታ ይላሉ፣ ይደፉታል። ለምን እነሱ የቆሸሸ ነው የሚመስላቸው ተሰርቶበት በቃ የቆሸሸ ነው የሚመስላቸው። ያው ያለው አማራጭ መደፋት ነው ማለት ነው። እንደዚህ የማያበዙትም ዘይቱ ስለሚደፋ እንደዚህ አያበዙም። በትንሽዬው አድርገው ነው የሚጠቀሙት። እና ዘይቱ ግን ይሄ ለብዙ ጊዜ ያገለግላል፣ ችግር የለበትም። ምክንያቱም ተጠበሰበት እንጂ ያው ቅቤ እንደቀለጠ በሉት። ከታች ዱቄት ነገር ምናምን ሲኖር ደግሞ በቃ
ዝቃጭ ነገር ሲኖር ይቀራል። እናንተ ጠልል አድርጋችሁ እቃ ውስጥ ታስቀምጣላችሁ እና ይገርማቸዋል። አብዛኛውን ጊዜ ምሳራውን ሲያዩኝ ይገርማቸዋል ማለት ነው። ስለዚህ ኑሮ በዘዴ የሚባለውን ብቻ ሳይሆን ያው እየሰራ ነው እያያችሁት ነው ማለት ነው። ኢትዮጵያ ገብተን ከብቴና ኢትዮጵያ ገብተን እንዴት እንሆናለን ኢትዮጵያ ገብተን ምናምን የምትሉ ሰዎች አትሸወዱ። ኢትዮጵያ ሁሉም ነገር አለ። በቃ በዘዴ ብዙ ወጪ ሳታወጡ በትንሽ ነገር አሁን ለምሳሌ ድንች ረክሷል። 50 ብር ነው ኪሎ። እስከዛሬ 80 ብር 100 ብር ነበር። አሁን 50 ብር ነው። ካሮት የ20 ብር ብዙ ይዛችሁ ትመጣላችሁ። የ10 ብር ብዙ አለ። ያው 10 ብር እንኳን ባይኖርም ብቻ የ20 ብር በቂ ነው። ጥቅል ጎመን ትንሽ አሁን ወዴት ይብሏል ቢቀርም ይኸው ትቸዋለሁ፣ ችግር የለውም። ስለዚህ ረከስ ያለችውን ቀንጠብ እያደረግን መኖር ነው እላችኋለሁኝ። እንደሚሆን እያደረግን ያው ጥቅል ጎመን ቢኖረው ምርጥ ነበር፣ ግን የለውም። ስለተወደደ ትቸዋለሁኝ። እጓሮ ያለ በርግጥ ገና ነው እኔ አልደረሰም። እየተድቦለቦለ ነው ግን ትንሽ ይቀረዋል። ዙሮ በቃ ረካሽቱን ነገር ፈለግ እያረጋችሁ የሚገርማችሁ ነገር ማለት ነው ገበያ ላይ አንዱ ሲወደድ አንዱ ይረክሳል። አሁን ፊት ሽንኩርት በጣም ነበር የተወደደው። አሁን ነጭ ሽንኩርት በብለጥ ነጭ ሽንኩርት በጣም ነበር የተወደደው፣ ግን ቀይ ሽንኩርት ደግሞ ረከስ ያለ ነው። ቀይ ሽንኩርት ሲወደድ ደግሞ አሁን ነጭ ሽንኩርት ለቀቀ። ከዛ ቲማቲም ነበር ቲማቲም ላይናችሁ ራሱ የለም ነበር። አሁን ግን ማሻአላህ በ30 ብር ኪሎ ታገኛላችሁ። ኪሎ 150 ብር ተፈልጎ አይገኝም ነበር። አሁን ደግሞ በ30 ብር ሆኗል። ሽንኩርት 20 ብር 30 ብር ሆኗል ኪሎ። በነገራችን ላይ ልማት ያለሙ ወንድሞቻችን በጣም አዝኛለሁኝ። ከባድ ላይ ነው አሁን ያለንበት ላይ በጣም ከባድ ላይ ናቸው እነሱ። በጣም ረክሷል ሽንኩርት። ያው ልማት ሲባል ሁሉም ሰው እንትን ብሎ ባንድ ላይ የኛ ሀገር ሰው ያው እንደ ፉክክር ነው። ጎረቤት ከያዘ ያም ለያዝ ነው። እንደዛ ነገር ሆኖ ይመስለኛል። ብቻ አላቅም፣ ግን በጣም ወርዷል ሽንኩርት ዘንድሮ። ልማት ያለሙ የሽንኩርት ልማት አዝኛለሁ የምር በጣም ነው የረከሰባቸው። በ10 ብር ራሱ ተዛ ተማሳ እንወስድም እያሏቸው ነው። እና በቃ ሰራተኞቹ ሰርተው ለባለ ሀብት አስረክበው የሄዱ ብዙ ሰዎች አሉ። ብቻ እንግዲህ ጥናቱን ይስጣችሁ ነው፣ ሌላ ምን ይባላል? እና ብቻ ልማት አንዴ ያከስራል አንዴ ያነስራል ነው። አዝኛለሁ። ለማንኛውም እንግዲህ የኔም ተራ ሲደርስ አዝኛለሁ እንዲያትሉኝ ባይሆን ያላችሁን ጣልጣል የምሬ ነው የምላችሁ። የምር የመዲያም ቅመሞች ማለት ነው ልማት ያለሙ ወንድሞቻችን ናቸው። ረክሶባቸዋል። በጣም ነው የረከሰባቸው። ገበያው ጥሩ ቢሆንም ግን የለፋ ሰው ሲያገኝ ነው ደስ የሚለው። ብቻ ያሳዝናሉ የምር። እና የኔ በለበላ ይሄንን ይመስላል። ሀባዬ ቤት ተመቻችሁ፣ ላይክ ሼር አድርጉልኝ። በዚሁ አጋጣሚ ኢንሻአላህ በሌላ ቪዲዮ እመጣለሁኝ። አዲስ ፓስፖርት ማሳደስ የምትፈልጉ የጠፋባችሁ ፓስፖርት በቃ በህጋዊ መንገድ ማለት ነው መሄድ የምትፈልጉ ሰዎች ቁጥር አስቀምጬላ ይኖራል። ቁጥሬ ብዬ አስባለሁ ዩቲዩብ ላይ በዛ በቁጥር በዋትስአፕም ሆነ በምንም ቶሎ ፖስት አድርጌያለሁ። በዛ በቁጥሩ አረብ ሀገር ያላችሁ በዛ ደውሉ። ህጋዊ ኤጀንሲ ነው መሄድ የምትፈልጉ ሰዎች ማለት ነው። ፓስፖርት የጠፋባችሁና አዲስ ፓስፖርት ማውጣት የፈለጋችሁ ሰዎች ብቻ ይሄን እላችኋለሁኝ። ማሳደስም የምትፈልጉ የአዲስ ሳል ይመስለኛል ብቻ ቁጥር ለቀቂያለሁ። አለዛ ደግሞ በሌላ ቪዲዮ እመጣለሁ ኢንሻአላህ። በሰፊው እመጣለሁ በሌላ ቪዲዮ። አሁን ቪዲዮ እንዳይበዛባችሁ በዙ እንትን ልበለው ይመስለኛል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋውን እንዳትክድ ከስረህ